አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለው ዛሬ ሮጥ እያልኩ ገጠር ውስጥ እስቲ ወሬ ልጀምር። አንዳንድ ገጠመኝን ልንገራችሁ ማለት ነው እና ወጣ ያለበት ቦታ ያኔ ከነፋሱ ጋር ወሬ ይመጣል። እያስታወስኩኝ ነው። ቆይ ገጠመኞች መሬቱ እንትኑ ቦታው መሬቱ ይሄ ሳሩና እንትኑን እያየው ይጠፋብኛል። እኔ ራሱ ገጠመኝና ጠብቁኝ፣ እያስታወስኩኝ ነው፣ እነግራቸዋለሁ። ያኔ የትኛው ነው ልታስቃቸው የምትችለው ብዬ ወይ ደግሞ ልታሳዝናቸው ብዬ እያሰብኩኝ ነው። ለማንኛውም ከሀገር ቤት ስመጣ ከኢትዮጵያ ስመጣ ማለት ነው ካሜራ አላቸው አረቦች፣ ካሜራ አላቸው። እንደዚህ እንመከር የለ ቀና ብለሽ የነሱ ባል ባናግርሽ እንዳታናግሪ፣ ባይሽ እንዳታይ፣ እሱ በወጣ እንዳደርሽ። ወንድ ቤት ውስጥ ካለ ተጠንቀቂ። መምላ አማርኛ ያው ሁላችንም ተመክረን የወጣነው የታወቀ ነው ማለት ነው። እና እኔም ያችን ምክሬን ሰምቼ ስለመጣው ሱዲ እንደመጣው ኮንትራት የምሰራበት ቤት ሙጠዋ ናቸው። ሲጀመር አንድ ሰው አንድ አመት ከምናምን ሰራ አንድ ሰው ሰላም አለይኩም ብሎኝ ወአለይኩም ሰላም ብዬ አላውቅም፣ ወንድ የተባለ። ለማንኛውም እንደመጣው አካባቢ ላይ ልጇ ቤት ነበርና መኪና ቦታ አይበቃሽም ብሎኝ ልጇ ቤት ጥሎኝ ሄዱ። እነሱ ሌላ ቦታ ማለት ነው። ሁላቸውም ተሰብስበው ምግብ ስሪ ብሎኝ ሄዱ። ምግብ መስራት እችላለሁ፣ ምክንያቱም በፊት ሌላ ሀገር ሰርቼ ስለነበረ ምግብ መስራት እችላለሁ ማለት ነው። እሺ ብዬ እኔም ከብሳ እየሰራው ነበር፣ ሩዝ በዶሮ ማለት ነው። እና ከዛ ልጇ ይሄ የሴትዮዋ ባል ተመልሶ መጣ። የቤቱ ባለቤት ተመልሶ ወደ ቤት መጣ ማለት ነው። ከዛን ተመልሶ ሲመጣ ሰው እንደመጣ ሳቅ ያ በር የምገባበት በዛ በር እሱ ብቻ እንደምገባ ብዙን ጊዜ አይቻለሁ። ያን ሴቶቹም ገቡና ወንዶቹም ገቡበት በር እንደተለየ አይቻለሁ። በዛም እሱ መሆኑን አወኩና እንዴ እነሱን አድርሶ ለምን ወደ ቤት ተመልሶ መጣ ብዬ በሬን ኩሽናዬን ዝግት አረኩት። ቤቱ ነው ለምን ተመልሶ መጣ ብዬ የኔ ደግሞ መናደር ብቻ ዝግት አረጉት በሩ ማለት ነው። ከዛ በሩን የኩሽና በር ቁልፍ አረኩኝ። መከየፍ የለውም ኩሽና ይመስለኛል። ሌሊት ሰዓት ናሽ ነው። ሰዎቹ የሆነ የገጠር ሰዎች ናቸው በዶ ማለት ነውና የሆነ ቦታ ሲሄዱ ከቤት ሲወጡ ራሱ ሰዓት 10 ሰዓት ነው የሚወጡትና ሲመለሱ ወይ ሰዓት 30 ወይ ፈጅር ነው የሚመጡትና እንደዛ ነበረ። ወደ መካ ነበረ ቦታው ማለት ነው። ከዛ ሰውየው መጥቶ በር አንኳኳ። ኩሽና ፈልጎ ነው የዘጋው። ኩሽና ነው፣ ኩሽና ውስጥ ስላለ ኩሽና ነው የዘጋው። ሰውየው መጥቶ በር አንኳኳ ማለት ነው። በር ሳንኳኳ አልከፍትም አልኩት። ክፈቺ ብላ ፈልጋለሁ አለኝ። አልከፍትም አልኩት። ብላ ስጭኝ አለኝ። ብላ በእንትን ስር በበር ስር ልሰጠው ስል አልወጣ አለ ብላው ማለት ነው። ወደ ውጭ በሩን ክፈቺ ብላ ወስዳለሁ አለኝ። እንት ይሄ ሰውየው ላርደኝ ነው። እዛ ውስጥ ምንም የለም። ምን ላረግበት ነው? ብላ ላርደኝ ነው። ወይኔ ጉዴ ብዬ ያለቀስኩት ይህ ስል ሰምቶ ማለት ነው። ምን ሆነሻል? በሩን ክፈቺ አለኝ። አልከፍትም። ሄድ ለምን መጣ? ሄድ በልኩት። በለው አበደች ብሎ ነው መሰለኝ። ድምጹም ጠፋ። ሰውየው ሳለቅስ ከምገርማችሁ ማለት ነው። ልጅቷ ያኔ እንደዚህ ባለትዳር ነች እንጂ ብዙ እቃ ያላት አይደለችም። ኩሽና የምትቀመጡበት ነገር ራሱ የለም ነበርና ስምንቶ ላይ ነው ቁጭ ያልኩኝ። በቃ እዛ ደነዘዝኩ። ሙቀት ገደለኝ። መከየፍ የለውም። ጊዜው ደግሞ ሙቀት ጊዜ ነው፣ ሀጅ ጊዜ ነበርና መካ ሀጅ ላይ አላህ ያምጣ ነውና ከዛ በቃ በጣም እንትን አልኩ ማለት ነው። በጣም በሙቀት ተቃጠልኩ። በሩን እንዳልከፍት ረሳው። እንደምንም ብላ ልጇ መጣች። ከዛ ስመጣ እብዱ መስያለሁ። በማልቀስ ትያለሽ በሙቀት ምናምን። ምን ሆነሻል? በሩ ለምን ዘጋሽ? እሱ ለምን ተመልሶ መጣ እንዴ? ባለሽ ለምን ተመልሶ መጣ? ካሜራ ከፍተሽ ይላታለሁ። ደግሞ እንዴት እንደሳቁብኝ እና ኦማ ነገር ስለሰራው ከዛ በፊት አረብኛዬ ትንሽ ወልገድላል ከዚህ ሀገርና አይመሰሰልምና በጣም ሳቁብኝ ምናምን። ብቻ
ውልቅ ብዬ ገባው ክፍል ምከየፍ ራሴ ላይ ቶሎ ብዬ ከፈትኩኝ። በጣም ያስቀኛል ሳስታውሰው። አሁን የአባወራ ቤት ውስጥ ተመለሰ ብዬ የማለቅሰው በሬን ዘግቼ ቤት ውስጥ ትክ ብዬ ምን ያገባኝ ቤቱ ነው 24 ሰዓት ይመለስ። እኔ ነኝ የመጣሁበት። ያ ኮንትራት ስትመጡ አዲስ ነገር ስለሆነ እዛም ተመክረን ስለምንመጣ ፍራቻ ነው። ገብቷችሁ እንጂ አሁን አባወራ በፈለገ ሰዓት የመግባት የመውጣት መፍት አለው። መጥፎ ሰው ከሆነ ዞር ልላለሁ፣ ወደ ክፍል እገባለሁ። መጥፎ ሰው ካልሆነ ስራ ይቀጥላለሁ ማለት ነው። በዚህ ላይ ደግሞ ሰውየው መጥፎ ይሁን ጥሩ ይሁን የማውቀው ጉዳይ የለኝም። ምክንያቱም እኔ አንደኛ እዛ ቤት እንግዳ ነኝ፣ ሁለተኛ አዲስ ነኝ። እኔ ገና በወራቶች ውስጥ ያለሁት እና ደግሞ እንግዳ ነኝ። እዛ ቤት አይደለም የምሰራው። ግን እኔ በጣም ፈርቼ ወላሂ የዛለት ልቤ መታ። በቃ ደነገጥኩ። ስልክ የለኝ እንዳልደውል በቃ ከባድ ጊዜ ነበርና እስካሁን በጣም ያስቀኛል ሳስታውሰው ማለት ነው። እና ወይ ደግሞ አሁን እንደዚህ ከአረቦች ጋር ያለኝ ቅርርብነት ወይ እንደዚህ የሆነ ነገር ሊያደርጉኝ ይችላሉ ብዬ የማላስበው ስኖር እነሱ ጋር እንደ ቤተሰብ የማስባቸው አሁን አብሰው ያለውበት ሰዎች በርሻላ አላህ ይጠብቃቸው። አላህ ጥሩ ነገር ይስጣቸው። ጥሩ ሰዎች ናቸው እና ባልም ምስትም በጣም ጥሩ ሰዎች ናቸው። ኢቭን ባልና ምስት ብቻ ሳይሆን ጀማቸው ሁሉ ጥሩ ሰዎች ናቸው። ለሰው ልጅ ክብር ያላቸው፣ ሰራተኛን እንደ ልጅ ወይ ደግሞ እንደ ቤተሰብ የምተያዩበት። የእነሱ ስራ ከበድ ብሎ ስራቸው አላህ አያምጣ ነው። አላህ አያምጣ ላይወሪኩም ላ የውመል ቂያማ ስራቸው ማለት ነው። ግን ደግሞ ጸባያቸው ማሻአላህ በጣም ነው የምወድላቸው ጸባያቸውን። እኔ እንደውም የሴትዮን ጸባይ እየያዝኩኝ ነው። አሁን የሰውን ህይወት አልኖርም የራሴን እንጂ እሷ እንደዛ ናት። እና አሁን ላይ በቃ ያኔ አረቦቹን እንደዚህ ሳያውቂያቸው አለመፍራት ምናምን ስኖረኝና ያን ጊዜ ያሳለፉትን ሳይ በጣም ነው የምስቀው። ወላሂ በጣም ነው የምስቀው አስታውሼና ያ ሁላችንም ያጋጥማል ቤት ውስጥ አንዳንዴ መጥፎ አስቸጋሪ ሰዎች ሊያጋጥመን ይችላል። አንዳንዴ ደግሞ ብስምላህ አንዳንዴ ደግሞ ጥሩ ሰዎች ራሱ ሆኖ ምንም ሳያደርጉን እኛ የምንፈራበት ጊዜ ሊኖር ይችላል። የአረብ ሀገር ሴት የማታሳልፍ ፈተና የለም። ብዙ ውጣ ውረድ አለ። ቤት ውስጥ አስቸጋሪ ሰዎች ሊኖሩ ይችላሉ፣ ጥሩ ሰዎች ሊኖሩ ይችላሉ። የስራ ብዛት፣ ደሞዝ የማይሰጣቸው ብዙ ውጣ ውረድ የማሳልፉ አሉ። ባላችሁበት አላህ ይጠብቃችሁ። አላህ በሰላም እንወጣን በሰላም ወደ ሀገራችን ይመልሰን ማለት ነው። ሁለተኛ የማይረሳኝ ገጠመኝ ኮንትራት ሰራ እዛው ቤት ማለት ነውና ሰዎቹ ቤት የለም። እኔና አንድ ሴት ልጅ ኮሌጅ የምትማር ጥሎን የሄዱት ቤት ውስጥ እኔ ተኝቼ ልጅቷ ትምህርት ቤት ሄዳ መጣች። ከዛን ቀሰቀሰችኝ ከእንቅልፍ ማለት ነው። ስራ የለም ነበር በር ስለምቆልፍብኝ አንድ ክፍል ከሳለ ብቻ ነው የምጠርገው ስለሆነ የኔና እሷ ምግብ ብቻ ነው የምሰራው ስለሆነ በፈለኩ ሰዓት ነው የምተኛው። በፈለኩ አንድ ወር እንደዛ ተቀመጥን እኔና እሷ ማለት ነው። ከዛ ተኝቼ መጣችና ቀሰቀሰችኝ። ምግብ ይዤልሽ መጣሁ ከኮሌጅ ሳንድዊች ብላ ሰጠችኝ። እሺ ብዬ በላው። ከዛ በቃ ተኛ ያለችኝ። ተመልሼ ተኛው። የሞቱን የተኛሁት ብቻ አላውቅም። ከዛ እሷ ስኒያ ኩዳር የሚባል እንደዚህ ድንች ምናምን ተጠብሶ ምናምን እንደዚህ በስንያ ተደርጎ ሰው ቤት ጓደኛዋ ቤት ልትሄድ ሰራች ማለት ነው። ጓደኛዋ ቤት ይዛ ልትሄድ ሰራች ማለት ነው። ከዛ ጓደኛዋ ቤት ይዛ ስትሰራ ለካ እሷ ዘይት የዘጋች መሰላት። ግን እሷ እሳቱን ቀንሳ ነው እንጂ የተወቹ አልዘጋችውም። እሳቱን ቀንሳ ተወች። ከዛ ዘይቱ ግሎ እኔ ተኝቼ ፈነዳ። በቤቱ ቋል አልተቃጥሎ ህልም ይመስለኛል። የሞቴን ይሁን ብቻ አላውቅም። እኔ የሞቱት ጀማዬን እንቅልፍ ሁሉ የተኛው ነው መሰለኝ የዛለት ሳስታውሰው ማለት ነው። ቤቱ ጭስ ብሎ ተቃጠለ እንዳለ ማለት ነው። ከዛ እኔ ተኝቼ የዛሬ 10 አመት ወይ 11 አመት አካባቢ ነው ፖሊስ ገብቶ አወጣኝ ከቤት ውስጥ። ፖሊስ ገብቶ አወጣኝ። ከዛ እሳቱ ጎትቶ ሳወጡኝ ማለት ነው። ጎረቤታችን የሴትዮ የጣውንት የመዳሜ ጣውንት ስላለች እሷ ሰራተኛ ቤት ውስጥ አለቻቸው መሰለኝ አወጡኝ ጎትቶ። ከዛ ይሄ የእሳት አደጋ እሳት ማጠፉት ማለት ነው እነሱ አወጡኝ። ወደ ሐኪም ቤት በአምቡላንስ ያኔ ወሰዱኝ። ለሳምንት ሐኪም ቤት ተኛ። ህግ እንደምጠይቃቸው ስለማቁ በር ቆልፎብኝ ብቻዬን ቤት ውስጥ ልጅቷ ዘይት ረስታ እንትን ስላለ ቤት ውስጥ ጥሎኝ ስለሄዱ ስለማቁ ሕክምናዬን ሳልጨርስ ኦክሲጅኑን ከኔ ላይ ፈቶ ሰርቆኝ ይዞ ወጡ ማለት ነው። ሂንዲ ይሁን ባንጋሊ አላውቅም። ከዚህ ሰው ጋር ተከትለሽ ውጪ ብሎኝ ለሱ ገንዘብ ሰጥቶት ነው መሰለኝ
እንደዚህ እዛ ውስጥ ማጸዱት ምናምን ጋር አስወጡኝ ማለት ነው። ሳልታከም ማለት ነው። ሕክምናዬን ሳልጨረስ አስወጡኝ እና እስካሁን የጉሮሮዬ ላይ አደጋ አለው ማለት ነው። እና አንዳንዴ ዝም ብሎ ያመኛል እና እኔ ከእንቅልፌ ስነሳ ጉሮሮዬ ለየት ያለ ወፈር እንደማለት እና ደግሞ አፍንጫዬ ሽታ አለማሽተት፣ ምንም አይነት ነገር አይሸተኝም። አፍንጫዬ ምንም ቆሻሻ አይሸትም። ምንም ማለት ነው። አፍንጫዬ ሞቷል ማለት ይቻላል። እንደዛ አይነት አደጋ ደርሶብኛል ማለት ነው። አላህ አወጣኝ ከዛ ውስጥ አልሐምዱሊላህ። በሞት ይሄን ቤተሰቦቼም ስልክም ስላሌለ እንዳሁኑ ሬሳዬንም ወይ ደግሞ መሞቴንም ላይሰሙ ይችላሉ። ነፍስ ደግሞ አላህ ያለች ቀን ብቻ ነው የምወጣው ስለሆነና ይሄ ሁለቱ ገጠመኝ ለእኔ አይረሱኝም። የሰዓት አደጋም ብዙ ገጠመኝ አለኝ። ግን ብስሚላህ ምን ሞቶ ነው እዚህ ጋር ግመል መሰለኝ። ወይ ያ አላህ ግመል መሰለኝ። ረዝመቱ ግመል ነው አቂት እናንተ አጥንቱን ይዩት። ጎኑ ነው እዩት። ያስፈራል ጎኑ። ብስሚላህ እና ይሄ ሁለቱ አይረሳኝም ለማለት ፈልጌ ነው። አላህ ይጠብቃችሁ ባላችሁበት። አላህ በሰላም ወደ ሀገራችን እንደወጣን በሰላም ይመልሰን ማለት ነው። ብዙ ውጣ ውረድ እናሳልፋለን። ብዙ የደስታ ጊዜ ቢኖርም ብዙ የምናለቅስበት፣ የምንከፋበት፣ የምንታመምበት ይበዛል። አላህ ለሀገራችን ሰላም አድርጎ ሰላም ያውርድልን።